እና አብርሽ ደግሞ ደንግጠሃል፣ ብዙ ነገሮች ተከስተዋል፣ ብዙ ነገር ውስጥ ገብተሃል እሷን ለመፈለግ። ያም ሆኖ እንዳለ ግን ቆም ብለህ አስብ። እንደዚህ የሆነ አላ መቆዘም ምናምን አያስፈልግም። ምክንያቱም የሰው ልጅ ከመቆዘምና ከትካዜ ምንም የሚያመጣው ነገር ስለሌለ ማለት ነው። ነገሮችን ቆም ብለህ አስበህ በማስተዋል መራመድ መቻል አለብህ። ምክንያቱም እዚህ ጋር ይቺ ልጅ ይህን ፍራቻ ነው እስካሁን ድረስ እንትን ያላለችው። ያንተ አመለካከት ምን እንደሆነ ስለማታውቅ ነው ይህን ነገር ልታደርግ የቻለችው ማለት ነው። አንተም ደግሞ ያን ነገር ተረድተህ ያው ትደነግጣለህ ከተፈጠሩት ነገሮች አንጻር። ግን ነገሮችን ቆም ብለህ አስበህ በማስተዋል ውሳኔህን ወስን። ያው የሚያስከፋትን የሚያሳዝናትን ነገር ማድረግ የለብህም። ምክንያቱም ይቺ ልጅ አንተን ላለማጣት ነው ይህንን ነገር ደብቃው ሸሽጋው የተቀመጠችው ማለት ነው። ያም ሆኖ እንዳለ ግን አንተ የሆነ ነገር ከሆነ በኋላ መቀየር ላይቻል ለዛ ነገር እንዴት እናድርግ፣ እንዴት መጓዝ አለብን የሚለውን ነገር ነው መፍጠር ያለብክ። በቃ ነገሮችን ማመቻቻት። የምትወዳት ልጅ ናት፣ ተሰውሮ አታውቅም። አንድ ቀን ሳታይክ ማቱ ልጅ ድንገት ልም ስትል በጣም ከባድ ነው ላንተና ዘት አይችልም። ሄድምዬ አንቺም እሱን ነው ማሰብ ያለብሽ። ብዙ ነገሮችን አስተናግዷል። አንቺ በመጥፋትሽ በቃ የሆነ መልስሽን እየጠበቀ ነው። ሰላም ውድ ቤተሰቦች እንዴት ናችሁ? አለን። እኔ በጣም ደህና ነኝ። እናንተም በያላችሁበት ደህና እንደምትሆኑ ተስፋ አደርጋለሁኝ። ምክንያቱም በጣም ደስ የሚል ነገር ተፈጥሯል። ያው ደስ የሚል ነገር እንዳለ ሁላ ያው እንትን የሚል ነገር አለ። ያ እንዳለ ሆኖ ግን ለብዙዎቻችሁ ስትጨነቁ ለነበረ፣ አዝናችሁ ለነበረ፣ ከፍቷችሁ የነበረ፣ በጣም ታሟችሁ የነበረ በጣም ብዙዎቻችሁ ማለት ነው በቃ የኛን ጭንቀት የኛን ጉዳይ እንደ ጉዳያችሁ አድርጋችሁ ስትጨነቁ የነበራችሁ በሙሉ እናመሰግናለን ማለት ፈልጋለሁኝ። ያው ዛሬ የመጣሁት ያው እንግዲህ ታውቃላችሁ ሄርሚን በመፈለግ ላይ ነበረን። ያው እንግዲህ ሄርሚም እንግዲህ ተገኝታለች። ምንም ሳትሆን ምንም ነገር ሳይደርስባት ምንም ነገር ሳይፈጠርባት በሰላም እጃችን ላይ ገብታለች። ያም ደግሞ በጣም ደስተኛ አድርጎናል፣ እግዚአብሔር ይመስገን። ያ እንዳለ ሆኖ ደግሞ ያው አንዳንድ ነገሮች ፕሬሽን ምናምን አለ ውስጧ ላይ። ያንንም እንግዲህ ትላንት እንዳያችሁ በቪዲዮ ያንን ችግር ለማስወገድ አብርሽ አውርቷት ምላሿን እሷም ሰጥታዋለች። ምላሿም አርግዣለሁ ነበረ። ያው የመረጠችው መንገድ ትክክል አይደለም ማለት ያው ራሷን ደብቃ መቆየቷ ትክክል አይደለም። ምክንያቱም ዛሬ ይሄ ነገር ተደብቆ ቢቆይም ይሆናል አይደለ? ይሄ ከአቅም በላይ ሲሆን መታ እንዲህ ብላ ነግረዋለች። ይሄ ምግብ አይደለም ተበልቶ ዋጥ ተደርጎ ይሆነ አለ አይደለ? ሆዳችን ይሞላላ ሞሎ የሚጎል ነገር አይደለም። እየገፋ የሚሄድ ነገር ነው፣ የሚያሳውቅ ነገር ነው፣ የሚታወቅ ነገር ነው። እና ይሄ ነገሯ ያው አስጨንቋታል። እንደ ሴት እንደ ቤተሰብም ስታስቡት ደግሞ ሴት ልጅ ስንሆን ብዙ ችግሮች አሉብን። ምክንያቱም ሴት ልጅ በራሷ ብዙ ፈተናዎችን ታስተናግዳለች እና እንደዚህ አይነት ነገር ሲሆን በውጭ ሆነ በቃ የመጀመሪያም ሲሆን እንደዚህ አይነት ነገር አጋጥሞን ሳያውቅ ሲቀር በጣም ለኛ ከባድ ነው። በጣም የሆነ በቃ ዝብርቅርቅ ያለ ስሜት ውስጥ ይከታል ብዬ አስባለሁኝ እና እኔ በዛ ነው የተረዳኋት። ግን ያ እንዳለ ሆኖ ደግሞ በቃ የሆነ አለ አይደለ? ይሄ ቀን ደረሰና አገኘችው፣ አወራችሁ። ግን ይሄ ነገር እኔ በጣም ደስ ብሎኛል። የምር እኔ በራሴ በበና በዛ እኔ በጣም ደስተኛ ነኝ። ደስ ብሎኛል፣ እግዚአብሔር ይመስገን። በቃ ይሆናል አይደለ? ልጅ በልጅነት ሲሆን ደስ ይላል እና እኔ በጣም ደስ ያለኝ በጣም እንጃ እኔ ከምላችሁ በላይ ማለት ነው። እና ግን ሄርሚ የፈራችው ፍራቻ ይሆናል አይደለ? ትክክል አይደለም። ምክንያቱም አንድ ነገር ተጋፍጣው ምክንያቱም አብርሽ ብዙ መንገዶችን ሄዷል። በጣም ብዙ ማለት ነው። ምክንያቱም
ከወንድሙ ጋር ከመጣላት አልፎ እስከ ማሳሰር ዳኒ ከሩታ ጋር ሁሉ ነገር ተፈጥሯል። ያ ሁሉ ነገር ባይፈጠር ደስ ይል ነበረ። እኛም በሰዓቱ እነሱ ናቸው እንደዚህ ሊያደርጉ የሚችሉት እንጂ ሌላ ሰዎች ሊኖሩ አይችሉም። ምክንያቱም በዙሪያ የሚያንዛብቡት እነሱ ስለሆኑ ማለት ነው። ምክንያቱም አንዳንዴ ለነገር መሸኮል ጥሩ አይደለም። በዛ ነው የማምነው ማለት ነው። ግን አልቸኮለም። አብርሽም የሆነ የተፈጠሩ ያሉትን ነገሮች ሜቢ ስታይ እዛ ደረጃ ባይደርሱ ነገሮችን አመቻችተሽ ብታወሩ ጥሩ ነበር። ግን እና አሁን እነዚህ ወንድማማቾች ባህል የተወሰነ ነገር ይፈጥራል። ምክንያቱም ጥፋት ሳይኖርባቸው ጥፋት እንዳለባቸው ተደርጎ ታስረው ነበረ። ግን ያም ሆኖ እሷ በሰላም መገኘቷ ነው ትልቅ ነገር። ምክንያቱም ጥፋት እንደሌለባቸው ሲታወቅ ተለቀዋል እነሱ ማለት ነው። ግን ያ እንዳለ ሆኖ ደግሞ ይሄ ነገር ባይፈጠር ጥሩ ነበር። አሁን አብርሽ ይሄ ልጅ መምጣቱ አይደለም የረበሸው፣ እሷ ማርገዟ ምናምን አይደለም የረበሸው። ግን ብዙ ነገሮች ተፈጥረው ነበረ፣ በጣም ብዙ ነገሮች ማለት ነው። ወንድሙን አሳስሮ ነበር። ከዳኒ ጋር ተጣልቷል፣ ከሩታ ጋር ተጣልቷል፣ ከዲፉ ጋር ምን እንዳያችሁ እንትን ብሏል ምናምን ነገር እና ያ ነገር እንትን ይላል፣ የሆነ ይከብዳል። በቃ ለዚህ ነው የሁሉ ነገር ያደረኩትኝ የሚል ነገር ውስጡ ይኖራል እና በዛ መሀል በጣም የመረባበሽ ስሜት ይመጣል ማለት ነው። ሲቀጥል እዚህ ጋር ደግሞ ወንድሙ ነው፣ በምንም በማንም ሊተካው ሊጠየፍ የማይችል ወንድሙ ነው። ስለዚህ ወንድሙ እንደዚህ አድርጎት አሁን ደግሞ እንደዚህ ብሎ ባንዴ ሊደስ ምክንያቱም የማይጠብቀው መልስ ነው። ደስተኛም ነው ብዬ አስባለሁ። ያው ነገሮች አስደንግጠው ድንገተኛ ሆነውበት ነው እንጂ ደስተኛ ነው ብዬ ነው የማስበው እንደኔ ማለት ነው። እና አንቺን ብትሆኚ ማዘን መከፋት ይርቀኛል ብለሽ ማሰብ የለብሽም። ትናንትና እንደነገረሽ ከሆነ እኔ ቀለበትም ሳዝር አንቺ ላይ እምነት ኑሮኝ ነው ብለሻል። የመጣው ይምጣ ብሎ ነው ይሄንን ነገር ያደረገው ማለት ነው። እና አንቺም በዚህ መረበሽ መቻል የለሽ። መሆን ያለበት ሆኗል። አንዴ ልቀይሩ ትቻለሽ፣ ልለውጩ ትቻለሽ አቺ። ምክንያቱም ይሄ በጣም ማሰብ የሚያስፈልገው ቁጭ ብሎ ማውራት የሚያስፈልገው ነገር ነው እንደኔ ማለት ነው። ግን ያም ሆኖ እንዳለ ደግሞ እሱ እንዲረጋጋ ለትንሽ ጊዜ ታይም። ያው ነገሮችን እኮ ወንድ ልጅ እንደ ሴት አይደለም ቶሎ መቀበል አይችልም። ያው ካሳለፈው ነገር አንጻር ነው አብርሽ እንጂ ይሄ ማለት እሱ ያለውን ነገር አይቀበልም አይደለም፣ ይቀበላል። ግን አንቺም ትንሽዬ ጊዜ ስጪው፣ ትንሽዬ ማለት ነው። ምክንያቱም ተረጋግቶ የሚያስብበት የራሱ ጊዜ ስለሚያስፈልገው፣ አንቺም ደግሞ ማዘን መከፋት አይቀበለኝም፣ አብርሽ ይጠላኛል፣ አብርሽ እንደዚህ ነው ምናምን ብለሽ ማሰብ የለብሽም። ልጅ በረከት ነው፣ ትልቅ ስጦታ ነው እየሰጠሽው ያለሽ እንጂ ምንም እዛ ጋር የሚፈጥረው እንትን የለም እንደኔ። በቃ የነገሮች መደናገጥ ነው ብዬ ነው የማስበው። ስለዚህ አንቺ ቆም ብለሽ ተረጋግተሽ ራስሽን ትሪት ማድረግ መቻል አለብሽ። ገና ለገና አብርሽ ይርቀኛል፣ አብርሽ ከኔ ጋር አይሆንም፣ አብርሽ ምንም ነገር እንደበፊቱ እንትን አይለኝም በሚል የሁሉ ቀን መጥፋት አልነበረብሽም። በቃ ይሄ ነገር ሳይታሰብ ሆኗል አይደለ? ከሆነ በኋላ አንድ ነገር የሆነ ነገር እኮ ማስተካከል ስንችል ነው አይደለ እንትን ማለት የምንችለው መጋፈጥ የምንችለው ወይ መግፋት የምንችለው። ይሄ ግን ምንም ማደረግ አይችልም። ምክንያቱም ይሄ ልጅ ነው፣ በቃ በረከት ነው፣ ከአምላክ የተሰጣችሁ በረከት ነው። ስለዚህ ሄርሚዬ እንደዛ ማድረግ አልነበረብሽም። ማርቲን እህትሽን እሷን ማማከር ነበረብሽ በሰዓቱ። ብቸኝነትን ከምመርጪ ብዙዎች ማማከር ትቺ ነበረ። በዙሪያው አቤላ አለ፣ እሷ ብዙ ሰዎች ነበሩ
እና እነሱን አማክረሽ ከዛ በኋላ የተፈጠረውን ነገር ብታስረጂው፣ ይሄ ሁሉ ነገር ከመፈጠሩ በፊት ብታስረጂው ደስ ይላል ነበር። አሁንም ይሁን ችግር የለውም። በቃ አንቺ ሰው እኮ እንደዚህ እንዴ ለምን እንደዚህ ያደረገች አይባልም። ያ ሰው ያደረገበት የራሱ የሆነ የግል ምክንያት አለው። ስለዚህ ያ የግል ምክንያቱ ደግሞ እንደዚህ ያን ሰው ባጣውስ ብላ ፈርታ ነች ልጅ እንደዚህ ልታደርግ የቻለችው ማለት ነው። ስለዚህ አይፈረድባትም። ራስህንም አታጨናንቅ። የሚያጨናንቅ ነገር የለም። እንዴት ይሆናል፣ እንዴት መደረግ አለበት የሚለውን ነገር ነው ቆም ብሎ ማሰብ ያለበት እንጂ አሁን ዲፕሬሽን ውስጥ ገብቶ ይሄ የማይሆን ነገር መፍጠር ምናምን እንደኔ አግባብ አይደለም። ስለዚህ በተረጋጋ መንፈስ ነገሮችን ለማድረግ ሞክር። ያንን ነው ማለት የምፈልገውና በተጨማሪ ሁላችሁም ብትሆኑ ከዚህ በኋላ በእነሱ መሀል የምትገቡ እነሱን ሆን ደግሞ በቃ ከዚህ በኋላ ነው የእነሱ ላይፍ ነው የእነሱ ህይወት ነው። ማንም እንትን የሚመለከተውም የሚያገባውም ነገር የለም። ምክንያቱም ሁሉም ውሳኔ ሁሉም እርምጃ የእነሱ ነው። ማናችንም እዚህ ጋር ምንም ልንል አንችልም። ሁለቱ በመስማማት ነገሮቻቸው መፍታት ይችላሉ። እንደ ትልቅ ሰው ቁጭ ብሎ ማውራት ይችላሉ። በእርግጥ ለአንተ አሳማኝ ላይሆን ይችላል ይሄ ምክንያት፣ ለእሷ ደግሞ እሱን ባጣውስ የሚል ነው ፍራቻዋ ነው እንደዚህ ያደረጋት። ስለዚህ አንተም ያንን በመረዳት ያንን በማሰብ ልጅቷ ማትጨናነቅበትን ምክንያት መፍጠር መቻል አለብክ። ምክንያቱም አሁንም ቢሆን ያው ፈርታለች። ሄርሜላ በጣም ነው የፈራችው። ስትነግርህ በእናትህ እንዳትል ምናምን እያለችህ ነበር። ይሄ ከመተው ጋር የሚያገናኘው ነገር የለም። ለምንስ ብለህ ትተዋታለህ? ምክንያቱም ይቺ ልጅ ምንም ያደረገችው ነገር የለም። በሁለታችሁ ፍላጎት እንደዚህ እንፈልጋለን ተባብላችሁ ያደረጋችሁት ነገር ባይሆንም ይቺ ልጅ የመጀመሪያውንም ምንም ነገር የምታውቀው ነገር የለም። ይሄ ነገር ተከስቷል። ስለዚህ ነገሮችን ቆም ብለህ ካስብ በማስተዋል የማይሆን ውሳኔ እንዳትወስን፣ በችኮላ የማይሆን ንግግርም እንዳትናገር። ምክንያቱም ያ መሆን ስለሌለበት በቃ ነገሮችን በእርጋታና ሰከን ባለ መንገድ ወስነህ ይሆነ አለ አይደለ? ማናቸውንም በቃ አንተንም ሊያስደብር በማይችል እሷንም ሊያስደብር በማይችል መልኩ ነው ላይፋችሁ መቀጠል ያለባችሁ። ስለዚህ ለነገሮች አንዳንዴ ቆም ብሎ ማሰብን የመሰለ ነገር የለም። ስለዚህ ለምንም ነገር ቢሆን አንተ ቆም ብለህ አስበህ ነገ ምን ይመጣል፣ ነገ እንደዚህ ነው የሚለውን ነገር በጣም ጎበዝ ነህ፣ ብልህ ነህ ማለት በቃ ጭንቅላትህ በጣም የሚገርም ሰው ነው። አንተ በቃ እንኳን ለራስህ አይደለም አልፈህ ተርፈህ ለሰዎች የምትሆን ልጅ ነህ። ስለዚህ ለነገሮች በጣም 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 በተረጋጋ መንፈስ መወሰን መቻል አለብህ አብርሽ። ያንን ነው ማለት የምፈልገው እና ቤተሰብ በጣም ደስ ብሎኛል በመገኘቷ በማውራቷም ችግሯን ያው እንግዲህ ይቅርታ ያለ ጥፋታቸው ጥፋት ነው ብለን ስንተቻቸው የነበሩት በእርግጥ እርግጠኛ አልነበርንም። እኛም ስናወራ እርግጠኛ ነን ብለን አላወራንም። ግን በዚህ አጋጣሚ ሁላችሁም ይቅርታ ማለት እንፈልጋለሁኝ። ያው እኔ አንዳንዴ አብሯችሁ አጠገቧችሁ ያለው ሰው ሲጨነቅ ስታዩት በጣም ይጨንቃችኋል እና እኛ ደግሞ በቅርብም ስላለን ስለምናይ በጣም ግራ መጋባት ስሜት ውስጥ ነበርንና ቤተሰብ ለዛ ነው በጣም ያማል፣ በጣም ይከብዳል። ያም ሆኖ እንዳለ እግዚአብሔር ይመስገን ምንም ሳትሆን እጃችን ገብታለች። ክብሩ ይስፋ ለመድኃኔዓለም እና ውድ ቤተሰቦቼ ሰላም ሁኑ።